ቤት ነው። ስራ እየተሰራ ነው። ትልቅ ስራ እየተሰራ ነው። ለቤተ ክርስቲያናችን እንቁ ስራ እየተሰራ ስለሆነ ያው ሰባተኛ ዙር በገና ቅድም ያያችኋቸው እዚሁ የሰለጠኑ እዚሁ የተማሩ ልጆች ናቸውና አሁን ሰባተኛ ዙር ደግሞ መጣችሁ እንድትመዘገቡ የሚል የሰንበት ትምህርት ቤት ኃላፊዎች መልእክት እንድታስተላልፉ ብለውናል ማለት ነው። ከዚያ በተጨማሪ ህፃናትም እየመጣችሁ እዚያው እየተመዘገባችሁ መመዝገብ አለባችሁ። እየተመለመላችሁ የትምህርት ቤት አባል እንድትሆኑ በልዑል እግዚአብሔር ስም የሰንበት ትምህርት ቤት አባል እንድትሆኑ በልዑል እግዚአብሔር ስም ያው የሰንበት ትምህርት ቤቱ ኃላፊ ዲያቆን ጌታው መልእክቱን ያስተላልፉ ብለው ነው ማለት ነው። ከዚህ በተጨማሪ ደግሞ እዚህ ዞማ ተራራ ቅዱስ መስቀሉ ነገ ስለሚከበር ወጣችሁ በጠዋት ያው እንድታከብሩ ብለው ያው ሰበካ ጉባኤው የዞማ አጽዋሳ ቅዱስ ጊዮርጊስ ቤተክርስቲያን ወጣችሁ እንድታከብሩ በመልእክት እየተባረከ ነው። ልልመላችሁ ሲያመስግኑ ልልመላችሁ አመስግኑ። ደመራው እየተባረከ ስለሆነ በቆሞስ አባ ሳሙኤልና በመላከ ገነት ብርሌ አበበ እንደዚሁም በዚሁ በታላቅ ደብሩ አስተዳዳሪ በቆሞስ አባ ወልደ አማኑኤል እየተባረከ ስለሆነ ለሁላችሁ አመስግኑ። ከዚህ መዝሙርም አለ እንግዲህ ደስ ይበለን ደስ ይበለን ደስ መስቀሉ ተገኘ በብርሃን ሞላት ዓለምን በሙሉ በብርሃን ሞላት ዓለምን በሙሉ ደስ ይበለን ደስ ይበለን አልበራም ተከብሮ ተገኘ መስቀሉ ተገኘ መስቀል በብርሃን ሞላት ዓለምን በሙሉ መስቀል